ለሚያምን ሁሉን ትቶ እግዚአብሔርን መከተል ይቻላል። ማንን መከተል? ታዲያ ለሚያምን ሰው ከበስተጀርባ ብዙ እግዚአብሔርን እንዳንከተለው የሱ እንዳንሆን የሚያደርጉ ብዙ ነገሮች አሉ። ካመንን ግን ሁሉን ትተን እንከተላለን። አንድ የመጽሐፍ ቅዱስ ቃል እናንሳ። የማቴዎስ ወንጌል ምዕራፍ 19 ቁጥር 23-29 ላይ አንድ ባለጸጋ ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ መምህር ሆይ የዘላለምን ሕይወት ወደ መንግሥተ ሰማያት የሚያስገባኝን ምን ደግ ነገር ልስራ፣ ምን መልካም ነገር ላድርግ ብሎ ጠየቀው። ቸር መምህር ሆይ እያለ እንዲሁም እያንቆለጳጰሰ ነው። ቸር ብለው ቸር ይለኛል ብሎ አንዳንድ እኮ እንዲህ ነው የሚያደርገው። የሆነች ነገር ባደርግ እንዲህ ይሆናል። በካልኩሌሽን የሚመጣል ነው እዚህ ቤተ ክርስቲያን እንዲህ ባደርግ እንዲህ ያደርግልኛል። እግዚአብሔር በእንዲህ አይነት መንገድ የሚለመን አምላክ አይደለም። ቸር ብለው ቸር ይለኛል ብሎ አንተ ሰነፍ አለ። የህሊናውን የልቡናውን ክፋት አውቆ ከአንዱ ከእግዚአብሔር በቀር ቸር የለም አለ። ከማን በቀር? ሰው የሆነ ነገር አድርጎ እኮ መልሶ ባጎረስኩ ጣቴ ተነከስኩ ይላል። የሆነ ነገር ስላደረገ የፈጠረን ያህል የሆነ ነገር ስላደረገ የኛ የበላይ መሆን ይፈልጋል። እግዚአብሔር ብቻ ነው ቸር፣ ቢሰጥ የማያልቅበት ባለጸጋ፣ በባህሪው ስስት የሌለበት፣ በደለኞችና ኃጢአተኞች መሆናችንን እያወቀ ዛሬም ነገም እየሰፈረ የሚሰጥ እርሱ ብቻ ነው ቸር። ስለ ቸርነቱ የተመሰገነ ይሁን። የዘላለም ሕይወት ከፈለክ ሕግጋትን ጠብቅ። ኦሪት ዘኍልቍ ምዕራፍ 20 ላይ ያሉትን 10ቱን ሕግጋት ጠብቅ አለው። እነኝን ከልጅነቴ ጀምሬ ጠብቄአለሁ አለ። እግዚአብሔር ትእዛዙ እንድጠብቁላችንም ይርዳል። ሌላ ምን ቀረኝ አለው። የቀረ አንድ ነገር ነው አለው። ባለጸጋ ስለሆነ የቀረ እንደ ደቀ መዛሙርቱ ፍጹም መሆን ከፈለግ ያለህን ሀብትህን ንብረትህን ሸጠህ ለምስኪኖች፣ ለጦም አዳሪዎች፣ ቢሰጧቸው ለማይመልሱ ለምስኪኖች፣ መንገድ ላይ ለሚለምኑ፣ እኛ እየበላን እየጠጣን ስናድር አንድ ዳቦ ብርቅ ለሆነባቸው ለነሱ ስጥና ሁሉን ትተህ ሀብትህን ትተህ ዓለምን ትተህ ተከተለኝ አለው። ችግሩ እዚህ ጋር ነው። ብዙ ሀብት ስለነበረው ያንን ትቶ ክርስቶስን መከተል አልፈለገም። ጌታችንም ለባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው። ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል። ደቀ መዛሙርቱ ደንግጠው ታዲያ እንኪያስ ማ ሊድን ይችላል አሉ። በሰው ዘንድ የማይቻል በማን ዘንድ ይቻላል አለ ጌታ? በእግዚአብሔር ዘንድ ይቻላል። በነገራችን ላይ ይህንን ቃል ስናገር ወይም ይህንን ቃል ስታነቡ አንዳንድ ትንሽ ሀብት ያላችሁ ሰዎች እንዳትደነግጡ። ባለጸጋ መንግሥተ ሰማያት አይገባም አይደለም የዚህ መልእክት። አብርሃም ባለጸጋ ነው። ዳዊት ባለጸጋ ነው። ኢዮብ ባለጸጋ ነው። እግዚአብሔር ብዙ ባለጸጋ ቤተሰቦች፣ ወዳጆች አሉት። ችግሩ ሀብታችንን በጎ ነገር ካልሰራንበት፣ አብያተ ክርስቲያናት ካላሳነጽን፣ ድሆችን ካለመገብንበት፣ ወንጌል እንዲሰማ ካላደረግን ሀብታችን ከንቱ ነው። ሀብታችን እንቅፋት እንዳይሆንብን፣ ወደ እግዚአብሔር መንግሥት ለመግባት እንቅፋት እንዳይሆንብን። ለዚህ ነው ሁሉን ትቶ መከተል የሚቻለው በእግዚአብሔር የሚያምን ብቻ ነው፣ ለሚያምን ብቻ ነው። ብዙ ቅዱሳን ሀብታቸውን ትተው እነ ቅዱስ ጴጥሮስ እኮ አሳ ማጥመዳቸውን ትተው ተከትለዋል። ማቴዎስ ቀራጭነቱን፣ ነቢየ እግዚአብሔር ኤልሳዕ 12 ጥማድ የነበረው ባለጸጋ ነው። ግን የክርስቶስ ጥሪ ሲደርሰው እሱን ትቶ ተከትሎታል። መድኃኔዓለም የእሱ ያድርገን ወገኖች። ስልጣንም ሀብት ነው። የእግዚአብሔር ጥሪ ከሆነ የሚያጓጓውንም ስልጣን ትቶ መከተል ነው። ብዙዎች ዛሬ በየገዳሙ የምታያቸው በትምህርቱ ዓለም ትልቅ ደረጃ ላይ የደረሱ አንቱ የተባሉ ፕሮፌሰር የተባሉ ትልቅ በናሳ ምርምር ውስጥ ያሉ
ሁሉ ከንቱ መሆኑን ከተረዱ የእግዚአብሔር ጥሪ ከደረሳቸው በኋላ ትተው ገዳም የገቡ ብዙ ምሁራን አሉ፣ ብዙ ባለስልጣናት አሉ፣ ብዙ ባለጸጎች አሉ። ለሚያምን ሁሉን ትቶ መከተል ይቻላል። እኛ ለጥቂቱም ቢሆን ለ16 ቀን ምቾታችንን ትተን እዚህ ሰንብተናል። መድኃኔዓለም ይቁጠርልን። ሁለተኛ ለሚያምን ከኃጢአት ተላቆ መኖር ይቻለዋል። ለሚያምን ሰው የዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። እግዚአብሔር ከዚህ ሁላችን የሚጠብቀን። ሁልጊዜ ከንስሐ አባቶቻችን ጋር ከመምህረ ንስሐዎቻችን ጋር የምንቸገርበት ጉዳይ ነው። ኃጢአት የነገሰበት፣ ኃጢአት ኩራት የሆነበት፣ ኃጢአት እንደ ባንዲራ የሚውለበለብበት ዘመን፣ ንስሐ ከመግባት ይልቅ ኃጢአትን መስራት እንደ ትልቅ ቁም ነገር የተቆጠረበት፣ ሶሻል ሚዲያው በአጠቃላይ አጠቃቀማችን ላይ ችግር በመፈጠሩ ምክንያት በጎ ነገር ከመስራት ይልቅ ኃጢአት የሰለጠነበት። ለዚህ ነው እኮ ኃጢአት ሾልኮ ስለገባ አብዛኛው ትውልድ የኃጢአት ባሪያ ስለሆነ እንደ ቁም ነገር እየታየ ሰላም እንዴት ናችሁ ከተባለ በኋላ በሚቀጥለው ቀን እነኛ ሰዎች ሞቱ የሚባልበት ዜና ላይ ነው የደረስነው። ይሄ እኮ ትልቅ በደል ኃጢአት ነው። ስለዚህ አጠቃቀሙን ነገሩን ሁሉ ልንመረምር ያስፈልጋል። እግዚአብሔር የንስሐ ዕድሜ እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። ሌላው ለሚያምን ሰው በሃይማኖት በክርስትናው ምክንያት የሚመጣበትን ፈተና መከራ ማሸነፍ ይችላል። እስቲ ሁላችሁም ከኔ ጋር አበሉት። ለሚያምን በሃይማኖቱ ምክንያት በክርስትናው ምክንያት የሚመጣበትን ፈተና ማሸነፍ ይችላል። ብዙ ፈተና አለብን። መድኃኔዓለም ያንን ያሳልፈን። ሃይማኖት ከሌለን አንችልም። ብቻችንን አቅም የለንም። በገንዘባችን ኃይል አንችልም። በዘመዶቻችን ተመክተን አንችልም። በእውቀታችን የምናልፈው ችግር የለም። በገንዘባችን የምንወጣው ፈተና የለም። ይህንን የሚያሻግረን እግዚአብሔር ነው። በሃይማኖት ነው ማለፍና መሻገር የምንችለው። እሳቱን፣ ስለቱን፣ ሰይፉን፣ ጅራፉን፣ መገፋቱን፣ መንከራተቱን በጽናት መቋቋም የምንችለው ስናምን ነው ወገኖቼ። ሃይማኖት ቀላል ነገር አይደለም። ያለ እምነት ይህን ሁሉ ማለፍ አንችልም። ከኛ እየቀደሙ ያለፉት ቅዱሳን ይህንን አሳይተውናል። ትንቢተ ዳንኤል ምዕራፍ 3 ላይ ስታነቡ 3 ደቂቅ ናቡከደነጾር ያመጣባቸውን ያን መከራ ያለፉት በእምነት ነው። እሳቱ እየነደደ ወደ እሳቱ እየዘመሩ ሲገቡ ለናቡከደነጾር አንድ ነገር ነግረውታል። አምላካችን እግዚአብሔር ከእሳት ያድነናል፣ ባያድነንም እንኳን አንሰግድም። የማያድናቸው ሆኖ አይደለም። በዚህ እሳት የመጨረሻችሁ ነው ቢለንም እንኳን በሰማዕትነት የምናልፍበት እሳት እንኳን ቢሆን ለአንተ ጣዖት አንሰግድም ማለት የቻሉት ሃይማኖት ስላላቸው ነው። የቆሙት በሃይማኖት ጫማ ላይ ስለሆነ ነው። የታጠቁት የሃይማኖት ቀበቶ ስለሆነ ነው። ናቡከደነጾር ያንን ሊፈታው አልቻለም። እሳቱ የማያቃጥል ሆኖ አይደለም። ሕፃናቱን የጨመሯቸው ትልልቅ ሰዎች እኮ ገና የእሳቱ ወላፎን ሲያገኛቸው እኮ ሞተዋል። 3 ደቂቅን ያጸና አምላክን የእናንተንም ያጽና። ያውም በስደት እያሉ ከወላጆቻቸው ተለይተው በሀገራቸው አይደሉም። ስደት እሳት ነው። ስደት ክፉ ነው። በስደት ሆነን ደግሞ የምንቀበለው ሌላው መከራ እሳት ነው። ያንን መቋቋምና ማለፍ የምንችለው እግዚአብሔር ከኛ ጋር ሲሆንና ሲረዳን ብቻ ነው። እግዚአብሔር አምላክ የመጣብን መከራ የምናልፍበትን ኃይል ለሁላችንም ያድለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ ይህንን ቃል አብራችሁ ከኔ ጋር ትላላችሁ። ዓለምንም የሚያሸንፈው እምነታችን ነው። ምናችን ነው? ዓለም የተባለው አንዱ ዲያብሎስ ነው። ዓለም የተባለው ውሸት ነው፣ ሐሰተኛው ሐሳብ ነው። ያንን ማሸነፍ የምንችለው እምነት ሲኖረን ነው። እምነታችን እንዳይላላ መጠንከር አለብን። ለሚያምን ሁሉ ይቻላል። ለሚያምን በክርስትናው በሃይማኖቱ ምክንያት የሚመጣበትን መከራና ፈተና ማለፍ ይችላል። ብዙ ፈተና አለብን፣ ብዙ ችግር አለብን። እግዚአብሔር ሁላችንም ይርዳል።
ሌላው ለሚያምን ከዚህ ዓለም በሽታ መፈወስ ይችላል። እንደምታዩት ነው። ቆመን ስንታይ ጤነኞች እንመስላለን። ነጠላ ለብሰን ስንታይ ብዙ ጤነኞች እንመስላለን። ብዙ ችግር አለብን። የተለያየ ፈተና አለብን። የተለያየ በሽታ አለብን። አሁን በኪዳነ ምሕረት ደጅ ጠንተን ያለን ሰዎች ብዙ ጥያቄ አለ። ካመንን ግን ያ ይፈታል። ለብዙዎች ተደርጎላቸዋል። እምነት ከሌለን ከተጠራጠርን ግን የበይ ተመልካቾች ነው የምንሆነው። ምእመናን እንደምትሰሙት ነው ምስክርነቱ። ሰሞኑን 16ቱንም ቀን የምትሰሙት ምስክርነት ከሆዴ እንዲህ አይነት ነገር ወጣልኝ፣ እንዲህ አይነት ችግር ነበረ ተፈታልኝ የሚሉት በእምነታቸው ጸንተው እግዚአብሔርን ደጅ ስለጠኑ ነው። ለእነሱ የደረሰ አምላክ ለእኛም ይድረስልን። በማርቆስ ወንጌል ምዕራፍ 5 ቁጥር 5 ላይ ታሪኳን የምታውቋት ሴት የማርቆስ ወንጌል ምዕራፍ 5:25 ላይ ይህቺ ሴት ከ12 ዓመት ጀምሮ ደም የሚፈሳት ሴት ናት። እየሰማችሁ ነው ማለት 12 ዓመት ደም የሚፈሳት ሴት ናት። ገንዘቧን ጨረሰች። ብዙ ሐኪሞች ስፔሻሊስቶች በሙሉ አደከማት። ምንም ገንዘቧ አለቀ። ደሟ ግን አይቆምም። ደከመች። ስለ ኢየሱስ ክርስቶስ ግን ወሬ ሰማች። ከኔ ጋር ናችሁ መናን? እስቲ ንገሩ፣ ምንድን ነው የሰማችሁ? ወሬን የሰማችሁ። እንደናንተ በብሉይ ኪዳን በአዲስ ኪዳን መተርጉማን እንዲህ ተረጋግታችሁ ተቀምጣችሁ ትርጓሜውን እንደምትሰሙት የመስማት ዕድል ያገኘች ሴት አይደለችም። ይቺ ሴት ወሬ ሰማች። ዓይን ለሌላቸው ዓይን እንደሚሰጥ፣ ሽባውን እንደሚተረትር፣ ሙት እንደሚያስነሳ፣ የተራበ እንደሚያበላ እንደሚያጠግብ፣ ልዩ ልዩ ደዌ ያለባቸውን እንደሚፈውስ፣ በሰላም ሂዱ እንደሚላቸው ወሬ ሰማችና አሁን ገንዘብ ጨርሳለች። ዘመዶቿ ሸሽተዋታል። ይህንን አምላክ ያገኘው እንደሆነ የልብሱን ጫፍ ብነካ ደሜ ቀጥ ይላላለች። ከኔ ጋር ናችሁ? ደሜ ቀጥ ይላላለች። እንግዲህ ጌታን የሚከተለው የአምስት ገበያ ሕዝብ ነው። ሁሉም የተለያየ ሀሳብና አመለካከት አለው። ይህቺ ሴት ደግሞ ከ12 ዓመት ጀምሮ አይደለም 12 ዓመት ለአንድ ሰዓት ደም ሲፈሰን እንዴት እንደሚያዞረን እንዴት እንደምንደክም ታውቁታላችሁ። የአምስት ገበያ ሕዝብ ከዛ የሚበልጥ ሕዝብ ይከተለዋል። በመጨረሻ ይቺ ሴት እንደምንም ተጋፍታ ደረሰች። የልብሱን ጫፍ ነካች። ወዲያው ደሟ ቀጥ አለ። እግዚአብሔር የተመሰገነ ይሁን። ኃይል ከኔ ወጥቷል አለ ጌታ ዞር ብሎ። እንዴ ግፊያውን እያየህ ነው። ዛሬ እንደምታዩት ነው። ነገም ይብሳል። እስከ ታች ድረስ ግፊያ አለ። በግፊያ ውስጥ ግን እምነት አለ ወይ? አብዛኛው የሚጋፋ ሰው አለ። ይህቺ ሴት ግን በግፊያ ውስጥ በትርምስ ውስጥ እምነት ያላት ሴት ናት። ዝም ብላ አትጋፋ። መልኩን ለማየት አልመጣች። ንግግሩን ለማድነቅ አልመጣች። የስብከት ንግግር ለማድነቅ ሳይሆን ለመዳን ለመፈወስ የ12 ዓመት ችግሯ ቀጥ እንዲልላት ነው የመጣችው። አምና መታለች፣ ዳነች። ጌታ ሆይ የሚጋፋው ሰው ብዙ ነው እያወቅ ምን ትላለህ አሉት። ያኔ ሴቲቱ ወደፊት ቀረብ አለችና የነካሁህ እኔ ነኝ። አሁን እንደ እምነቴ የልብሱን ጫፍ ብነካ ድናለሁ ብዬ ነበር፣ ዳንኩኝ፣ እኔ ነኝ ብላ በፊቱ እየተንቀጠቀጠች ቀረበች። ጌታ የነካው ሰው ማን እንደሆነ ሳያውቅ ቀርቶ አይደለም፣ ሁሉን የሚያውቅ አምላክ ነው። ግን ሊገልጥ ነው። እምነታችሁ እንደዚህ ሴት ይሁንልኝ ነው። አንቺ ሴት እምነትሽ አድኖሻል። እምነትሽ ታላቅ ነው። በሰላም በጤና ወደ ቤትሽ ሂጂ አላት። መድኃኔዓለም የእኛንም ችግር ፈቶ በሰላም ወደ ቤታችን መልሰን ይቆያል።